እግዚኦ ማርና ክርስቶስ ምን ጉድ ነው? ጓደኛው ነው ማለት ስሚ ስለ ጠቋር ሚስት ነው እሺ የምነግርሽ ስለ ጠቋር ሚስት ጠቋር ምን እንደሆነ እኔ ማላውቅም ጓደኛዬ አዲስ ሙሽራ ነው ገና 6 ወሩ ነው ካገባ የሆነ እሑድ ጠዋት ጠይቃቸው ቤታቸው ሲሄድ ይሄን ገንገበት ጓደኛዬን ባለቤቱ ዳዲ እያለች ስትጠራው ሰማው ተወልዳ እስክታድግ በአንድ አንበሳ ቆዳ ጫማ እየዳከረ ያሳደጋት ያባቷን ስም እንደ ቀልድ ለ6 ወር ባሏ መስጠቷ ግርም አለኝ አጎቴ ሴትና የቀበሌ ቤት የኔ ነው አይባልም የሚለው እውነት እንደሆነ ገባኝ ቤታቸው ሄድኩት እሑድ ጠዋት ስለነበር ቸርች ልንሄድ ስንል መጣህ ብለው አብረን ካልሄድን አሉኝ ላለመሄድ በመክረም ባለቤቱ ቆጣ ብላ ኖ ወደ ድራፍት ቤት እንሄድ ቢሉ መቼም ቢትላለህ በልተነስ አለችኝ ይሄ ግንብራስ ባሏ ድራፍት እንደምወድ ነግሯታል ማለት ሰነድ መሻሻት ተጀመረ ብዬ እያመነታው አብሬያቸው ሄድኩኝ የወሰዱኝ ቸርች አንድ ነብይ የሚያገለግልበት አዲስ የፕሮቴስታንት ቤተክርስቲያን ነው ጓደኛዬ ባለቤቱ በቅርብ ጌታን እንደተቀበለች ነግሮኛል ገና ውስጥ ገብተን አረፍ እንዳልን በከፍተኛ ድምጽ እየጮህች ትጸልይ ጀመር ጌታ ሆይ ጌታ ሆይ አብሮን ለመጣው ለዚህ ለጓደኛዬ ቆይ አንዴ ልንገርሽ ጌታ ሆይ ለዚህ አብሮን ለመጣው ነፍሱ በኃጢአት ለታሰረችው ጎስቋላው አንድሜ ዛሬ ድረስለት ስትል ደነገጥኩ ጭራሽ ስለኔ ነው ጸሎቱ ጌታ ሆይ አለች ጭራሽ ተንጠራርታ እጇን ትከሻዬ ላይ ጭና ድምጿ እየጨመረ ነው ጌታ ሆይ ዛሬ ስለዚህች ነፍስ ጸልያለሁ አለች እቺ ነፍስ የተባልኩት እኔው ነኝ እሺ ዛሬ እቺ ነፍስ ከስካርና ከኃጢአት ቀንበር እንድትላቀቅ ጸልያለሁ እቺ ነፍስ ዛሬ ከዝሙትና ጌታ ከማይከበርባት የኃጢአት ልምምድ እንድትፈታ ጸልያለሁ ስትል ቀና ብዬ ምእመኑን አየሁ እኛ አጠገብ ያሉ ምእመኑ ሁሉም ወደኔ እጃቸውን ዘርግተው ጸልያለሁ የት ልግባ ጭራሽ በሰው ሁሉ ፊት ሳካራም ነው ያመነዝራል ተባለኝ ለምን አንደኛውን የቲክቶክ ቪዲዮ አሰራብኝ ዞር ብዬ ጓደኛዬን ሳየው ሳቁን አፍኖ በቆረጣ ያየኛል በስጋ ብገለጥበት ደስ ይላል እሱ ነው አብረን በነበርንበት ጊዜ ምን ሰራውን ሁሉ ዘግዝኮ ነግሯ ዛሬ ሰው መሳቂያ ያደረገኝ የተወሰነ ቆይቶ ነብዩ ወደ መድረክ መጥቶ ጸሎት ማድረግ ጀመረ ቤቱ ጸጥ አለ አንዳንድ ሰዎች ብቻ በየመሃሉ አሜን ይላሉ እሱም ትንሽ ከጸለየ በኋላ የጌታ መንፈስ ጅብ ጋላቢ መንፈስ ያሳየኛል አለ የዚህ ጊዜ የጓደኛዬ ሚስት ዞር ብላ አታየኝ መሰላችሁ ምን አባሽ ላርግሽ ብላ ደስ ይለኛል አንተና ለማለት ፈልጋ ነው ይሄ ተረገመ ልጅ ጅብ የሚጋልባት ብሏል ሲሆን እንዴ ነብዩ ቀጠለ በጉባኤ ውስጥ አንድ ሰው ይታየኛል ቤተሰቦቹ ቃልቻ ነው የሚያመልኩት እሱንም በልጅነቱ በአጋዘም ደም ያጥቡት ነበር ዋናው ያጋንንቶች አለቃ ይተከምበታል ሲል በሐዘኔታ እንደገና ዞራ አየች አረቺ ሴትዮ ለምን አትፋታኝም እያልኩኝ ጸሎቱን መከታተል ጀመርኩ ነብዩ ወደኔ አካባቢ ፍጥጥ ብሎ ካየ በኋላ ከመድረክ ወርዶ ቀጥ ብሎ መጣ አሁንስ እኔን ፈራ ስለኔ ነው እንደሚያወራው የሚል ሐሳብ ውልብ አለብኝ ምናልባት ነፍስ ሳላውቅ ቤተሰቦቼ እንዳለው በአጋዘም ደም አጥቦኝ ይሆን እንዴ መቼስ ሰው ማመን ከባድ ነው በዚህ ዘመን ምናምን እያልኩ ሳስብ ነብዩ አይኑን አፍጥጦ ቀጥ ብሎኛ ወዳለንበት መጣና እጁን አንስቶ የጓደኛዬ ሚስት ላይ ሲጨንቀት
የጓደኛዬ ሚስት ላይ ሲጭን ከተቀመጠችበት ወንበር 2 ሜትር ወደ ላይ ነጥራ መሬት ላይ ተነጣች። እግዚኦ ማርና ክርስቶስ ምን ጉድ ነው! ጓደኛው ነው ማለት በእኔ ሲስቅ የነበረው ጓደኛዬ ሚስቱ እንደዛ ስትሆን ሲያያት ክፉኛ ደነገጠ። እኔ ምን መጣ ብዬ አንዴ ነብዩን አንዴ እሷን ማየት ጀመርኩ። ነብዩ ዋናው መንፈስ ተያዘ ሲል ጉባኤው በጮትና በጭብጨባ እሷን ብሎ ጸላይ። ከዛማ ያቺ ድምፅ ለስላሳዋ የጓደኛዬ ሚስት በሙላቱ አስታጥቄ ድምፅ ተቀይራ አስቢ፣ ሙላቱ አስታጥቄ እንዴት እንደሚያወራ አስቢ። ቆይ ተቃጠልኩ፣ አረርኩ። ማነህ አለ ነብዩ። ጠቋር ነኝ። ተናገር፣ የት ነው ያስካት? ባሏ ነኝ። ባሏ ነኝ። ከልጅነቷ አሳድጌን ያገባኋት አለ ሴጣኑ። ጓደኛዬን አየሁት፣ የሚገባበት ጠፍቶታል። ጭራሽ የሌላ አካልም ነው እንደ ሚስት የሌላ አካል ሚስት ነው እንዲያገባሁት የሚል ይመስላል። አጋንንቱ ጭራሽ ወደ እሱ አፍጥጦ አጠፋለሁ፣ አንተ እርጉም ሚስቴን ነጠቀኝ። እያለ መጮ ጀመረ። ቺት አድርጋበት መሆኑን ጓደኛዬ እንደዚሁም ፈሪ ነው። ጭራሽ አሁን ከሰይጣን ጋር የግል ጸብ ውስጥ በመግባቱ ያለበው ጀመረ። ያቺ መልአክ የመሰለች ሚስቱ ጭራሽ አይኗን አፍጣ በወፍራም ድምፅ ዛቻዋን ቀጠለች። ወንደሰን ደበበ ወንደሰን ደበበ ጊሚሮ አለችው። ሌባ ጣቷን ወደሱ ጠቁማ ዳዲ ቀረ በቃ። ነብዩ ዝም ብሎ ያያል። አንተን ካላጠፋው እኔ ጠቋር አይደለሁም አለ መንፈሱ። ጓደኛዬን ባተናነቀው በሆዱ ወደፋክ ዲላይ ሜሪ እያለ ነው። ብዙ ጊዜ በተኛህበት በገጀራ እንድትሰነጥቅ አቅጄ ነበር። ዛሬ ይሄ ነብይ ቀደመኝ እያለ ማጓራት ጀመረ። ጓደኛዬ እንባውን ባራት መንታ ወረደ። ምን ውስጥ ነው የገባሁት የሚል ይመስላል። ብቻ አጋንንቱ ከነብዩ ጋር ውጣት ውጣ እያለ ሲታገል እኔ እንደምንም ሾልኬ ወጥቼ ወደ ቀበሌ ጃምቦ ቤት ሮጥኩኝ። ከአዳራሽ ወጥቼ ጥቂት እንደሮጥኩ ሩጬን አቀሰቀስኩና ወደ ኋላ ስዞር ጓደኛዬ ኮቱን ጥሎ በሩጫ ወደ እኔ ይመጣል። አጠገቤ ሲደርስ እያለከለከ ቆመና ወዴት ነው ጥለኸኝ የምትሄደው አለኝ። እንዴ አንተስ ሚስትህን ጥለህ ወዴት ነው ስለው አፍህን ዝጋ ብሎኝ አብሮኝ ወደ ግሮሰሪ አመራ። አሁን 7ኛ ጃምቧችን ላይ ደርሰናል። እኔ ግደሉኝ እንጂ ያቺን ሴት አምኜ እዛች ቤት አላድረግ ብሎ ተሰብስበን ወደ ቤቱ እንዲሄድ እየመከረ ነው። ነው ዳንኤል የጻፈው። በጣም የሚገርም ልጅ ነው ማርያምን።